ሲቶ አገልጋይት ከገረሚያ ነው ተን አየር የጠናኦስ ነው አየር ለኮና ኢሶ አየር ጠልቲ ሃንቀት ያሳይ ዳሪዮሳን ጎዳ ቃላ ፈያቺ በጣም ተማሪ ወስዲ ጎስና አየር ከበዲዮደ አየር የዲበሲዮ ዳ ሃሌሉያ ያሺ ሲዱማ ተረሰ ጋር ያ ሱንታ ኮሮብታለ ነገ ያንዳንዳችሁ ከተቀለም ያሩን ጋር ተገገስ አዋኪ ያገስ አየር ያበይዲ አገልጋዮች ራሳቸው እንዴት ያሉ አታላዮች እንደሚሆኑ የሆነ ቦታ ሲሄዱ ልክ አይደሉም የሚባሉ ሰዎችን ይሳደባሉ። የሆነ ቦታ ሲመጡ ደግሞ እነሱ ራሳቸው ልክ አይደሉም። እንዴት ተግባብቶ እንደሚቀጥሉ መንፈሳቸው በጸባይ እየተወጋ ይሁን። ከነጋር አላችሁ ማስመሰል ምን እንደሆነ ማወቅ ነው። ትናንትና ተናግሬያለሁ። አስመሳዮች አጋንንትን በማስመሰል ያወጣሉ። በማስመሰል አጋንንትን ያወጣሉ። በሚገርም ሁኔታ አጋንንት ባልጠፋበት በቂ አጋንንት ባለበት ምድር አንዱን አንተ ላይ አለብህ ይላሉ። አንተ ደግሞ አለብኝ ብሎ ጩህ ብሎ ጉባኤ ውስጥ ሰይሞ አልቻልኩም ብለ ጩህ እኔ ሲነሳ ብሎ ያኛውም ደግሞ በድራማ አጋንንት አለብኝ ብሎ የእግዚአብሔር ሰው አንተ ስትነሳ አልቻልኩም ብሎ ጮሆ ሃሌሉያ ተንገላተ ነው የምትወጣው ብሎ ባልጠፋ አጋንንትን በማስመሰል ያወጣሉ። ትንቢትን በማስመሰል ይናገራሉ። ታምራትን በማስመሰል ያደርጋሉ። አንድ እግሩ ሰላም የሆነውን ሰው ጉባኤ ውስጥ መንቀሳቀስ እንደማይችል ሰው የእንቅስቃሴ ችግር እንዳለው ሰው ያስቀምጣሉ። አንድ አሁን በቅርብ ጊዜ እግሬ ላይ ችግር የተፈጠረ ሰው ጉባኤ ውስጥ አለ። እኔ ነኝ ይላል። እኔ ነኝ። ድራማ እኮ ነው። ባልጠፋ በሽተኛ ሐኪም ቤት ላይ ውስጡ ሳይችል ቀርቶ ውጪ እስከ መተኛ ድረስ ሆስፒታሎች ቢዚ በሆኑበት በሽተኛ ችግር አለን እንደኛ እኛ ያለን የጤና ችግር እንጂ። አሁን እንዴት ነህ? እኔ ከጸለይኩ በኋላ እንዴት ነህ? ዘለልኩ የእግዚአብሔር ሰው ይላል። ውሸታም ስንት የታመመ እያለ ማስመሰል ፈውስ ጭምር ውስጥ ገባ። ግን ተመስገን በሉት። እግዚአብሔር እውቅና አይሰጥም። ሰዎችን አጭበርብሮ መብላት ይቻላል። እግዚአብሔርን ግን አጭበርብሮ ማለፍ አይቻልም።